አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? ነገ ከጄሪ ጋር ቀጠሮ አለን። አብሬያት የማላድር ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነገራኛለች። ጄሪ አንድ ነገር ሳይጎልባት ተሞላቃ ያደገች ቀበጥ ልጅ ናት። የሆነ ጊዜ አባቷ ወደ ስራ ሊሄድ የመኪናውን በር እየዘጋ የኔ ልጅ እንዳይረብሽ ምግብ በሳቱ ቢሽ ሲላት ዳድ ረሃብ ምንድነው ብላ ተገረመች። በዚህ የተነሳ አባቷ ስለ ረሃብና አንዳንድ አማርኛ ቃላት እንዳስጠናት ቀጠረኝ። እኔም ስለ ረሃብ፣ ስለ ጠኔ፣ ስለ ችጋር፣ ስለ 77ቱ ድርቅ በሚገባ ገለጽኩላትና ከማታውቃቸው አሰቃቂ አማርኛ ቃላት ጋር ለመድኳት። ከቃላቶቹ ጋር አብራ እኔንም ለመደችኝና የፍቅር ግንኙነት ጀመርን። ጄሪ ብዙ ጊዜ አብረን እንደር እያለች የተለያየ ምክንያት እየደረደርኩ ሸውጃታለሁ። ዛሬ ግን አብሬያት የማላድር ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነገራኛለች። ባኮረፈ ፊት እጄን በእጇ ይዛ እኔ የምልህ ግን አለችኝ። ወይ አልኳት። ታፍርብኛለህ እንዴ? ኧረ በፍጹም ጄሪዬ፣ በፍጹም። እንዴት እንደዚህ ታስቢ? ሀብታም አይደለሽ እንዴ? እንዴት ያሳፍረዋል? ታዲያ ለምንድን ነው ሁሌ አብረን እንደርስል የምትሸሸው? ነው ወይስ ድንግልኔ ለሌላ ሰው እንድሰጠው ትፈልጋለህ? ኧረ በጭራሽ የኔ ፍቅር፣ በጭራሽ። እንግዲያውስ ካልፈለክ ነገ ቴክስት የማደርግልህ ቦታ ተዘጋጅተበት እንድትመጣ ብላ ከመቀመጫዋ ተነሳች። እጇን ያዛደረኳትና ሽቅብ እያዩአት የኔ ቆንጆ ነገ እኮ ቫላንታይንስ ዴይ ነው። ሩም ስለማናገኝ ለሌላ ጊዜ ብናሸጋግረው አይሻልም? በንዴት አናቷን በሁለት እጆቿ ይዛ ሁሌ እናሸጋግረው ምንድነው? ቆይ ከሽግግር ጋር ያለ ነገር። ለማንኛውም ነገ ያልኩ ቦታ ካልመጣ ጄሪ የምትባል ሴት ከነመፈጠሩ አርሳት እሺ ብላኝ በተቀመጥኩበት ጥላኝ ሄደች። ሐሳቡ ስገባው ጄሪዬ ግን ስሜቷ ምን ያህል ቢጎመራ ነው እንደዚህ መከሬን የምታበለኝ? ለነገሩ ፊቷን እንደ ቀኝ ገዢ የወረረውን ብጉር አይቼ መረዳት ነበረብኝ። እሺው እንዴት ነው እንዳልተገረዝኩ ነገር። ቤት ገብቼ ከወጣሁ በኋላ ጓደኛዬን ሲሳይን ስለ ጉዳዩ ላማከረው ወዳለበት ቦታ ሄድኩ። ስማ ጄሪኮ ነገ አብረን የማናድር ከሆነ ደግማ እንደማታገኝ ሁለት ጸሐፊዎች እናማ በቃ ልገረዝ ወስኛለሁ። ጥሩ ገራሽ ታውቃለህ? የመኪና ገራሽ ከሆነ አውቃለሁ። እስቲ ሲሳይ ለቀልድ ቦታ ምረጥ። አሁን በዚህ ሰዓት ትቀልዳለህ? ሰውዬ አንተ ራስህ እኮ ነው የቀለድክ ያለው። አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? አልተገረዝክም? አይደርቅም። ከፈለገች እፍ እያለች ትጠቀምበት። አሁን የሚደርሰው ብቻ ፈልግልኝ አልኩት። እሺ ምን አገባኝ አለና ሚስጥሩ ለካ አልተገረዝክም ነው። እኔ ደግሞ ለምን እሺ አላለም እኮ ልልሃለሁ። ልታስገርዝ እየሄድክ ነው ጓደኛ። አይ ሲሳይ ለላው ጥሩ ይገርዛሉ ብሎ ወደ መጠን ግቢ እየገባን ነው። በሩ ጋር እንደደረስን ድንገት የሆነ ልጅ ደም በደም ሆኖ እየጮኸ ከግቢ ሲወጣ ይሉ ተደረጋቲ ወደ ልጅ ያዩ እንዴ ምን ሆነ ነው? ልጁ ለቅሶ የተቀላቀለበት ጮት እየጮኸ ጫፍ ላይ ያለውን ዝጋ ቆርጣለሁ ብለው ሙሉ ብልቴን አነሱት። ምን እንደ ተቀላቀለ ብልቴን ሁለት እጆቼ ይዤ ከአካባቢው ተሰወርኩ። አሬ ዛሬ ይለያል፣ አሬ ዛሬ ይለያል። አንተ በደላላ ነው የሚገረዘው ደግሞ። ቀረ ሰውየው። በነጋታው የመጣው ይምጣ ብዬ ጄሪና ወዳለችኝ ቦታ ሄድኩ። ጄሪዬ ሙሉ ለሙሉ ቀይ ለብሳ ቪንቶ መስላ ጠበቀችኝ። ስታይኝ ደስ አላት። መመጣል መሰላትም ነበር። ያስኩትን አበባ ሰጧትና ቅፍያት ቁጭ ልል ስል ተነስ የምን መቀመጥ ነው ብላ እጄን ይዛ እየጎተተች ወደ ያዘችው ሩም ይዛኝ ገባች። አሁን አለመገረዝህን ስታቅ ምንድነው ቆይ የምትለው? ችግር የለም ነው የምትለው? እንደገባን አልጋው ላይ ገፍታ ጣለችኝና ከንፈሯን ነከስ አድርጋ ድንግልኔን ስሰጥ በኩራት ነው እሺ በላውን ልብስን አውልቅ በኩራት ነው የምትሰጠው። ዓለሟን ላሳያት ይቅርና ለራሴ ዓለም እየዞረብኝ እንደሆነ አልገባትም። ስዘገይባት አውልቀው እንጂ ምን ስልብነ እንዴ ጄሪ አንድ ጊዜ እኔን አንድ ጊዜ ብልቴን እያየች እዮብዬ አለችኝ። እየተቀለሰለስኩ ወይኔ ፍቅር አልተገረዝክም እንዴ? ድምጼ ለስለስ አድርጌ አዎ
አሁን ገባሽ አይደል? አብረን ነገር ስትይ ለምን እሸሽ እንደነበር። ጄሪ ትንሽ አሰብ አድርጋ መጣው በቃ ጠብቀኝ ብላ አቅፋኝ ወጣች። በውስጤ አይ በቃ ስላልተገረዝኩ ደብሬያት ነው ብዬ መተከስ ጀመርኩ። ትታ ሄደች። በቃ ምን ቆይ አንዴ ብላ ለምን ትወጣለች? ቆይ ሲጀምር ኧረ አስጠበቅሽው ልጁን። ጄሪ ከሁለት ደቂቃ በኋላ ተመልሳ መጣች። የሆነ ነገር በእጇ ከኋላ ደበቃ ይዛለች። አይናኔን እያየች የኔ ፍቅር አለችኝ። ወይ ምን እንዲያስኩ ገምት። እኔም ቫላንታይንስ ዴይ በመሆኑ የፍቅር ስጦታ ይሆናል ብዬ በመጠርጠር መቀስ፣ እኔ ልገምት መቀስ አይደለም ቸኮሌት፣ እሱም አይደለም ሌላ ነገር። ምንድነው ታዲያ? የኔ ፍቅር አታጓጊ፣ ንገሪኝ በቃ አልኳት። መቀስ ነው ልገርዝ አይዝ ብላ ምን የመሰለ ምላጭ ወጣች። በድጋሚ እንዴ ምንድነው ብዬ ወደ ኋላ ፈገፍኩ። ጄሪ ምላጩን በግራ እጇ እንደያዘች ራሴን ቢሆን ነገር ዛለው እንጂ ዛሬም አልፋታ ብላ ወደ እኔ ተንደረደረች። ገርዛ አዮ እኔ እኮ ምንም አይደለም። በቃ ጽሑፍ ድርሰትን አንተ ድረሳት።